ቆንጆ አይደለሁም ብለህ አስበህ ታውቃለህ? እውነታው ግን ተፈጥሮ ሳይሆን ልምዶች ናቸው መልከ ጥፉ የሚያደርጉት። 90% የሚሆኑ ወንዶች ሳያውቁ በየቀኑ ፊታቸውን እያበላሹን። ዛሬ መልካችን የሚጎዱ 7 መጥፎ ልምዶችን እናያለን። የመጨረሻውን ነጥብ ካላወቅ ፊትህ ለዘላለም ሊበላሽ ይችላል። የመጀመሪያው በአንድ በኩል ማኘክ። ብዙዎቻችን ሳናውቀው ምግብ ስንመገብ በአንደኛው የድዳችን በኩል እናኝካለን። ይህን ልምድ ለረጅም ጊዜ ስንቀጥለው በአንደኛው የፊታችን በኩል ያሉ ጡንቻዎች ብቻ እንዲጠነክሩ እንዲያብጡ ያደርጋል። በሌላ በኩል ያሉ ጡንቻዎች ግን እየደከሙ ይሄዳሉ። ውጤቱም ፊታችን የተጣመመ እንዲሆንና በአንድ በኩል ያለው ያበጠ፣ በሌላ በኩል ያለው ደግሞ የሰመጠ እንዲመስል ያደርጋል። ሁለተኛ፣ በአፍ መተንፈስ። ይህ የፊት ቅርጽ ገዳይ ተብሎ ይጠራል። በአፋችን መተንፈስ መንጋጋ ወደኋላ እንዲሸሽ፣ የአፍንጫ ቅርጽ እንዲሰፋ እና አይናችን ደካማ እንዲመስል ያደርጋል። በተለይ በምንተኛበት ወቅት አፋችንን ከፍተን የምንተነፍስ ከሆነ የፊታችን ቅርጽና ውበት እየጠፋ ይሄዳል። ሶስተኛው፣ ለፊት የማይሆኑ ሳሙናዎችን መጠቀም። የሰውነት ማጠቢያ ሳሙናዎች የተሰሩት ጠንካራ የሆነውን የሰውነት ቆዳ ለማጽዳት ነው። የፊታችን ቆዳ ግን በጣም ስስና ስሜታዊ ነው። እነዚህን ሳሙናዎች ፊታችን ላይ ስንጠቀም የተፈጥሮ ዘይት አጥቦ ያስወግዳል። በዛ ጊዜ ፊታችን ራሱን ለመከላከል ሲል ብዙ ቅባት ያመነጫል። ይህም ለብጉር፣ ለቆዳ መድረቅና ያለ ጊዜ ማርጀት ይዳረገናል። አራተኛው፣ እንቅልፍ ማጣትና የአተኛኘት ሁኔታ። በቂ እንቅልፍ ካልተኛን ሰውነታችን ራሱን ማደስ አይችልም። ይህ ደግሞ በአይናችን ስር ጥቁረት እንዲፈጠርና ፊታችን የዛለ እንዲመስል ያደርጋል። ከዚህ በተጨማሪ ሁልጊዜ ስንተኛ ፊታችንን በትራስ ተጭነን የምንተኛ ከሆነ ትራሱ ፊታችን ላይ ጫና በመፍጠር ቆዳው እንዲሸበሸብና የፊት ቅርጻችን እንዲደበዝዝ ሊያደርግ ይችላል። አምስተኛው፣ የፀሐይ ብርሃን። ወንዶች ብዙ ጊዜ የፀሐይ መከላከያ ወይንም ሰንስክሪን መቀባት ለሴቶች ብቻ ነው ብለው ያስባሉ። ነገር ግን የፀሐይ ዩቪ ወይንም ጨረር የፊታችንን ቆዳ ይሰብረዋል። ይህም ፊታችን ላይ ጥቁር ነጠብጣቦች እንዲወጡ፣ ቆዳችን እንዲሻክርና ቶሎ እንድናረጅ ያደርጋል። ያለ መከላከያ ለፀሐይ መጋለጥ ቆዳችን ብሩህነቱን ያጠፋል። ስድስተኛው፣ የአንገትና የትከሻ አቀማመጥ። ሁል ጊዜ ስልክ ስንጠቀም ወይንም ኮምፒውተር ላይ ስንቀመጥ አንገታችን ወደፊት እናመጣዋለን። ይህም ኔርድኒክ ይባላል። ይህ አቀማመጥ የፊታችን መንጋጋ እንዲሰጥምና ከአገጫችን ስር ስብ እንዲከማች ያደርጋል። በአጭሩ ቆንጆ ፊት ቢኖረን እንኳን አቀማመጡ ካልተስተካከለ ማራኪነቱ 70% ይቀንሳል። ሰባተኛው፣ በቂ ውሃ አለመጠጣት። የሰውነታችን ትልቁ ክፍል ውሃ ነው። ውሃ ስታጣ ቆዳህ ይረግፋል፣ አይኖችም ይሰምጣሉ፣ ከንፈርም ይደርቃል። ቆዳህም የተወጠረና የሚያብለጨልጭ እንዲሆን ውሃ ወሳኝ ነው። ውሃ ካልጠጣ ፊት የጠወለገ አትክልት ይመስላል። ከእነዚህ 7 ስህተቶች አንተ የምታደርገው የትኛውን ነው? ኮሜንት ላይ ጻፍልን። ራስን መቀየር ከፈለክ ሰብስክራይብ አድርግ፣ ቤተሰብ ሁን።